ከጠራነው አቤት ይላል። ደግሞ መስማት ብቻ አይደለም። ቅድም እንዳልኳችሁ መስማት ቀላል ነው፣ ማድመጥ ቀላል ነው። ነገር ግን ሰምቶ ለዛ ለሰማው ነገር መልስ መስጠት ግን የእግዚአብሔር ትልቁ ድርሻ ነው። የሚችል እግዚአብሔር አሁን ደግሜ ላስታውሳችሁ ክርስቲያኖች፣ ብዙ መከራ አሳልፋችሁ ታውቃላችሁ። ብዙ ቀናቶች አልቅሳችሁ ታውቃላችሁ። በቀጥታም ይሁን በተዘዋዋሪ እርግጠኛ ነኝ የመከራ ቀን አሳልፋችሁ ታውቃላችሁ። ሳይሆን በዚህ ዓለም ላይ መከራ የማያስተናግድ የለም። ክርስቶስም እንደተናገረ በዓለም ሳላችሁ ምን አለባችሁ? መከራ መከራ። ነገር ግን ክርስቲያኖች ከመከራ የሚዳነው በእግዚአብሔር ነው። እርግጥ እኔና እናንተ ዛሬ ላይ መከራ የለም፣ ስቃዩ የለም፣ ያስለቀሰን አጀንዳ የለም፣ ተዘግቷል። ለምንድን ነው ቢባል በእውቀቴ፣ በገንዘቤ፣ አጎቴ፣ አክስቴ እንላለን። ምክንያቶች ናቸው። ግን ሁሉን ያደረገ ማለት እግዚአብሔር። አረ ነገር ሁሉን ያደረገው እግዚአብሔር። እግዚአብሔር ከጨለማ ያወጣል። አሜን። እግዚአብሔር የታመሙትን ይፈውስ። እግዚአብሔር የተሰበሩትን ይጠግን። እግዚአብሔር ከስቃይ ያወጣል። እግዚአብሔር ስብራትን ይጠግናል። እግዚአብሔር ወገኖቼ በገንዘብ ኃይል፣ በጥበብ ኃይል፣ በስልጣን ኃይል ያልዳነውን ወገኖች ያልወጣነውን ከዚያ መከራ ማውጣት ይችላል። እኔና እናንተም እግዚአብሔርን ጠርተን እግዚአብሔርን ተማጽነን በእውነት በአንድም በሌላ መንገድ ከሕይወታችን አልላቀቅ ያለው መከራ እግዚአብሔር እንዲገላግለን እንዲሰብር